እሺ ወባክ እድሌ ነው። እድለ ቢስ እንደሆነሽ ግን ዛሬ ነው የገባሽ ማለት እድለ ቢስ ባትሆኚ ኖሮማ እኔም ባላጣሽ ነበር። ያው ምን ያለህ ነው የምትኖረው? እሱ ንግግርማ ለኛ ነው የሚሰራው። አንቺ ሰይጣን የሚያስገርም ስራ እየሰራሽ እንዲህ ማለቱ አይከብድም? አሪ ከብዳል ልክና ይቅርታ ስራ በዝቶብኝ አላገዝኳቸው። ችግር የለውም ብለኝ ይሄንን ለሞርዚና ወሰጅላት። ደግሞ ፒያኖ እየሰማን እራት እንድንበላ ፈልጌ ነው። ታዲያ ወጣና ብላ። እዚህም ደግሞ ከፈለግ ፒያኖ ከፍተህ ብላ። አይ ከፒያኖ ድምጽ ጋር የልጅነት ፍቅረኛዬን ድምጽ መስማት ነው ፈልገው። እባክህ ተወኝ። እኔ ተውኩሽ ቀን እኮ አቶ አምነንም ይተውሻል። ይልቁንስ ተንከባከቢ፣ ጠበቅ አድርገሽ ያዢ። የሚሆነው ነገር አይተውም። አንድ የማውቀው ነገር ቢሆን መቼ ምን ያንተ እንደማለው ነው። አንቺ ክብረ ቢስ አንድ ነገር የእውነት ልብ ውስጥ ቦታ አለኝ። አዎ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ። ታው ሁሉም ነገር ያልፋል። ሚስጥረኛ ማን ያልሽኝ? ሚስጥረኛ እንደዚህ ብለሽኝ አታውቂም። ዛሬ ያልኩህ። እሺ ግን ለምን? ተው አታሳፍረኝ። እሺ ግን አታምን ጉድ ሆነ። በሲፈንና በሜርሲ ሴራ ወይዘሮ ሞዝሬና እንግዲህ አብዳለች ማለት ነው። ይህም በቀለ መሆኑ ነው። በዚህ መካከል ግን አምነን ብሌንን ከልቡ ይወዳታል፣ ያፈቅራታል። እንዲሁም ደግሞ ፈተና በተፈራረቀበትና እንዲሁም ችግሮች በተደራረቡበት ሰዓትም ብሌን ከጎኑ ስለነበረች ሁሉንም ነገር ለማስረሳት እየሞከረች ነው። እሱም ያለው ነገር ቢከብደውም ብሌን ከጎኑ እንደሆነችና እንዲሁም ባያት ጊዜም እየተደሰተ ቢሆንም አሁን ላይ ደግሞ በጣም ሌላ ትኩሳት መጥቶባቸዋል። ፍቅራቸውን እያጣጣሙ ባሉበትም ተንኮለኞቹ ባቀነባበሩት ሴራ አሁን ላይ ብሌን ተጠያቂ መሆኗ ነው። እነሱ ባዘጋጁት ምግብና በቀመሙት ቅመምም ብሌን እንድትጠረጠር አድርገዋል። ይኸውም ያዘጋጁትን ምግብ ለብሌን በመስጠት ለወይዘሮ ሞዝሬና ስጭልን በማለትም አዘዋታል። ይህንንም ምግብ ወዲያውኑ ለአምነን አክስት ነበረ የሰጠቻት። የአምነን አክስት በጣም ነው የምታሳዝነው። በአሁኑ ሰዓትም ከአንድ ክፍል ተዘግቶባት ራሷን መቆጣጠር ሁሉ እስከሚያቅታት ያደረሳት ህመምም እንዳለ ሆኖ እንግዲህ ተቆጣጣሪም ሆነ የስነ ልቦና አማካሪም ከአንድ ላይ አድርገው እያስጠበቋት ቢሆንም እሷ ግን እንግዲህ ለሌላ ነገርና ለሌላ ጣጣ ተደግሶላታል። ይህም በቀለኞቹ ሜርሲና ሲፈንም ከወዲሁ ብዙ ነገሮችን ማመሰቃቀል እንችላለን በማለትም ጀምረውታል ማለት ነው። ከመጀመሪያውም እንግዲህ በጣም በሚያሳዝን ሁኔታ ህፃኗን በእጃቸው በማድረግና የድርጅቱን ገንዘብም በመጠየቅና ገንዘቡንም ካልደረሰን እንዲሁም በአካውንታችን ካልገባልን ልጅቷን አንለቅም በማለትም ለአምነን ተናግረውም ነበረ። አምነንም ቢሆን ወዲያውኑ ብዙም ሳያምታታ ችግር የለውም እልካለሁ በማለት ነበረ የተስማማው። ነገር ግን ያ ሁሉ ነገር ሳይፈታ አሁን ላይ ደግሞ ከችግር ላይ ችግር ተደራርቦበታል ማለት ነው። በሌላ በኩል በአሁኑ ሰዓትም ጄሪም ቢሆን በጣም በሚያሳዝን ሁኔታ በምስጦፋ እየተንገራገረችና እንዲሁም በጣም ብዙ እየዛተባት ይገኛል። ይህም በአንድ ላይ ሆነን ጊዜ ማሳለፍ ይኖርብናል፣ ካለዛ ደግሞ ህይወትሽን በጣም ነው የሚበጠብጠው እያለም መውጫ መግቢያ ነስቷታል ማለት ነው። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ። ዛሬም እንግዲህ በተወዳጁና በአጓጊው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ
እንግዲህ በሚያሳዝን ሁኔታ አምነንና ብሌንም እንዲፋቀሩ ብዙ ነገሮች ቢደረግም እንኳን አሁን ግን ፈተናቸው እየበዛና እየበረታ መጥቷል። ይህም ሲፈንና ሜርሲ ባደረጉት ሴራም ብሌን ዋነኛዋ ተጠያቂ ትሆናለች ማለት ነው። ከዚህ በኋላም አምነንና ብሌን እንግዲህ ተስማምተው የሚቀጥሉ አይመስለኝም። ምክንያቱም ይሄንን ምግብ ከሰጠቻትና ለአምነን አክስትም ብዙ ነገሮች ከሆኑም በጣም ከባድ ሁኔታ ይፈጠራል ማለት ነው። ምን የሚፈጠር ይመስላችኋል? የአምነን አክስት በጥሩ ሁኔታ ትመለስ ሲሆን ብቻ ያለችበት ሁኔታ በጣም የሚያሳዝንና በጣም የሚያናድድ ነገር ነው ማለት ነው። እንግዲህ ሲፈን ለህግ አሳልፋ መስጠት ሲኖርባት በጣም በቀሏን እየደራረበች ትገኛለች ማለት ነው። ወይዘሮ ዛራም ለጓደኛዋ የብሌን ትልቅ ውለታ እንዳለባት እየተናገረች ነው። ይህም ከዚህ ቤት ልባረር ስልም እሷ በስበቡ ሁና አስቀርታኛለች። ደግሞም ከጸባዋ እንዲሁም መልኳን አሳምሮ የሰራት ጥሩ ፍጡር ናት በማለትም እያሞገሰቻትና እያመሰገነቻት ትገኛለች። ይህም ጓደኛዋም ለብሌን ያላትን ነገርም በጣም ጥልቅ የሆነ እንደሆነም እየነገረቻትም ነበረ። ታዲያ በምትኩም አንቺም የቤተሰብን ፍቅር ስጫት፣ ከቤተሰብ ያጣችን ፍቅርም አንቺ ልትተኪላት ትፈልጊያለሽ፣ ትችያለሽ በማለትም እያሳሰበቻት ትገኛለች። በሌላ በኩል አሁን ላይም እንግዲህ ጀሪና ሜርሲም ቢሆን በጣም በመጠማመድም ላይ ናቸው። ይሄም ለወይዘሮ ሙዝሌላ የተባለውን ምግብም ጀሪ አንስታ ልትበላ ስትልም እንግዲህ አስቀርተዋታል ማለት ነው። የሚሆነበት ምክንያት በዋናኝነት የአምነንን አክስት ለማጥቃት ስለፈለጉ እንጂ እንግዲህ በቀጣይ ተረኛዋ ጄሪ ትሆናለች ማለት ነው። ምክንያቱም ብዙ ነገሮችን እያማሰለችና እንዲሁም እያዳከረች ከሆነ ሁሉንም ነገር ማበላሸት ትችላለች። ስለዚህም እንድታርፍ እናደርጋታለን በማለትም እየመከሩ ነበረ። ታዲያ በምን አይነት መንገድ ይመጡ ይሆን? እንግዲህ ይሄ ቤተሰብ እየታመሰ ይገኛል። ይሄም በሜርሲና በሲፈን ማለት ነው። ሲፈንም በአሁኑ ሰዓትም የልብ ልብ ተሰምቷታል። ምክንያቱም አሁን ላይ በቃ ያ ተቀጣሪዋ መስጦፋና እንዲሁም ሜርሲ ስላለች ማለት ነው። እና የምትፈልገውን ነገር ለማድረግም ብዙ መንገዶች እየተከፈቱላት ይገኛሉ። ነገር ግን ያው መጨረሻው ምን ይሆን? ሌላው የቃል ሁኔታ ከጄሪ ጋር የተባባለውንና እንዲሁም አምነን ብሩን እንዲሰጥሽ ከፈለግሽ እኔን ደግሞ አንድ የሆነ ነገር ውለታ ትውይልኛለሽ ባላት መሰረትም ይህም ብሌንን ለራሱ ለማድረግና እንዲሁም የግሉ ለማድረግም ብዙ ነገሮችን ምክሮችን መክሮ ነበረ። ነገር ግን በአሁኑ ሰዓትም ብሌንም እየቀረበችው ስላልሆነች በጣም በአይነ ቁራኛ ነበረ ሲመለከት ነበረ። ይባስ ብሎ በአሁኑ ሰዓትም የአምነንን አክስት ተንከባከብ የተባለው ልጅ መጥቶ እንግዲህ ብሌንን እያናገራትና እንዲሁም ጥሩ አነጋገርም ስነስርዓትም እንዳላትም እየነገራትም ነበረ። እንግዲህ ሁለተኛው ጦርነት ማለት ነው። እንግዲህ ከአምነን በመቀጠልም ቃልና እንዲሁም አሁን አዲስ የገባው እንግዳ ከብሌን አይን ላይም አያነሳም ማለት ነው። በጣም ከባድ ውጥርጥር ያለው ፓርት ላይ ነን ማለት ነው። ታዲያ አዲሱ ልጅም በአሁኑ ሰዓትም ብሌን የተናገረችውን ነገር እና ያደረገችውን ነገር በማስታወስም በሀሳብ ጭልጥ ብሎ ነበር የተመለከት ነው። ከዚህ በኋላስ በምን አይነት መንገድ ይመጡ ይሆን? በመጨረሻም የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን ይዤ የሚመጣ ይሆናል ማለት ነው። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው።